ዛሬ የአፍሪካ መናገሻ በሆነችው ጎንደር ከተማ ውስጥ አጼ ፋሲል ግቢ ውስጥ ከአጼ ፋሲል ቤተ መንግስት ጀምረን እስከ ቋረኛው ኢያሱ ወይም ደግሞ ኢያሱ ዘሰከንድ እና እቴጌ ምንትዋብ ያሰሩት ግንብ ድረስ አብረን እናያለን። አብራችሁን ቆዩ። እስኪ የምትመለከቱት ወረቀት ግንብ ይባላል። አንተ እንዴት ነው የሚያምረው! እዚጋ የምትመለከቱት ደግሞ ፈረሳቸውን የሚያስቀምጡበት ንጉሱም እና ደግሞ የተለያዩ ወታደሮች ፈረሶቻቸውን ያስቀምጡባቸው ቦታ አይደለም። ይሄኛው ደግሞ የተለያዩ ዝግጅቶች የሚያደርጉበት አዳራሽ ነው። እዚጋ ሰላም እንዴት ናችሁ? ለማታውቁኝ ቅዱስ እባላለሁ። ስራዬ በዋነኝነት ካሜራማን እና ቪዲዮ ኤዲተር ነው እና ዛሬ ፋሲል ግቢ ውስጥ ሰባቱን አብያተ መንግስታት ከአጼ ፋሲል ግንብ፣ ጻድቁ ዮሐንስ ግንብ፣ ወረቀት ግንብ፣ የኢያሱ ልጅ ያሰራውን ደግሞ ዳዊት ሶስተኛን ግንብ እና ሌሎቹንም አብረን አንድ ላይ እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ የምትመለከቱት ቤተ መንግስት የመጀመሪያው አጼ ፋሲል ያሰራው ቤተ መንግስት ሲሆን ከፍታው 32 ሜትር እና በ600 ካሬ ላይ ያረፈ ትልቁ የአጼ ፋሲለደስ ቤተ መንግስት ነው። እንደምታዩት ደግሞ አሁን እድሳት ላይ ይገኛል እና ደግሞ በጣም የሚገርማችሁ ነገር ደግሞ ይህ ቤተ መንግስት ሲሰራ ኖራ በሚባል ድንጋይ ያ ተፈጭቶ ይቦካና ይቀበራል። ከተቀበረ በኋላ ከ5 አመት እስከ 10 አመት ባለው ጊዜ ውስጥ ተቀብሮ ከቆየ በኋላ ወጥቶ ወደ መሰራት ይገባል ማለት ነው። እንደዛ ካልሆነ ስለማይጠነክር። በሁለተኛ ደረጃ ላይ ደግሞ የምናገኘው ጻድቁ ዮሐንስ ግንብ ተብሎ የሚጠራው ጻድቁ ዮሐንስ የአጼ ፋሲለደስ ልጅ ሲሆን ጻድቁ ዮሐንስ ሲነግሱ ከአባታቸው አነስ አድርገው በራሳቸው ስም አሰርተዋል። ጻድቁ ዮሐንስ የተባሉበት ምክንያት ደግ የሆኑ መሪ ስለነበሩና ዜጎቻቸውም ግብር የማያስከፍሉ በጣም ደግ ለእንስሳት ክብር ያላቸው ስለነበሩ ነው። የድሮ ፎቶ ደግሞ ጥግ ላይ እንደምታዩት ይህንን ይመስላል ማለት ነው። ተራይነሽ በቂየምድር ነሽ ቁንጮ የለበሽው ነጠላ በታሪክ ተቋጭቶ እንዲያው ያማረ ነው የተዋበ ፈትል በነገስታ። በሶስተኛነት ደግሞ የምናገኘው ወረቀት ግንብ ወይም ደግሞ ቤተ መዛክር የሚባለው ደግሞ የተለያዩ ምሁራን ሊቃውንት ተሰብስበው የሚጽፉበት የሚያነቡበት እና ደግሞ ስንክሳር፣ ፍትሐ ነገስት የተባሉትን እነዚህን መጽሐፍ ቅዱሶች ለተለያዩ ሀገሮች የሚያሰራጩበት ካሁን ላይ ልክ እንደ ላይብረሪ የሚጠቀሙበት የነበረው ግንብ ነው። ያሰራውም አጼ ፋሲለደስ ነው። ዘመናት ኑረሻል ጎንን ገስ እያሉ ይቀመጡብሻል። ወርቀ ዘቦ ጌጥ ነሽ ውዲት ውበት ዙማዙሜ ዋይርግ በላይ ጥለት ውዲት ውበት የጥፍጥና መቤት ድሮና ዘንድሮ ተሞሽሮ መታየት ውዲት ውበት ዓለሜን አካሌን ጥገቴን ነሽማሊ ፍቅር በአራተኛ ደረጃ ላይ ደግሞ አዲያም ሰገድ ኢያሱ ያሰሩት ይህ የምታዩት ቤተ መንግስት ሲሆን ይህም ቤተ መንግስት ውስጡ በዝሆን ጥርስ፣ በወርቅ፣ በብርና በተለያዩ ውድ በሆኑ ጌጣጌጦች ያጌጠ ነበር። በዘመኑም ከጠቢቡ ሰለሞን ያልተናነሰ ቤተ መንግስት እንደነበር ይነገራል። በጦርነት ምክንያት በአውሮፕላን ተደብድቦ እድሳት ላይ ይገኛል። ከእድሳት በፊት ስክሪኑ ላይ እንደምትመለከቱት የድሮ ፎቶ ይህንን ይመስል ነበር። ወደ አምስተኛው ግንብ ከማለፋችን በፊት ትንሹ ፋሲል ግንብ ተብሎ የሚጠራውን ከፋሲል ግንብ ቀድሞ የተሰራውን ግንብ ላሳያችሁ። ይህም ግንብ የተሰራበት ምክንያት ኖራው ጠንክሯል አልጠነከረም የሚለውን ለመለየት የሰሩት ግንብ ነውና ከሁሉም ግንቦች ቀድሞ የተሰራ ግንብ ነው።
በአምስተኛ ደረጃ ላይ ደግሞ የኢያሱ ልጅ ዳዊት ሶስተኛ ያሰራውን ግንብ ላሳያችሁ ፈልጌ ነበር፣ ግን ደግሞ እድሳት ላይ ስለሆነ ወደዛ አካባቢ መሄድ አይቻልም እና ስለሱ ግን የሆነ ነገር ልበላችሁ። ይሄ ዳዊት ሶስተኛ ግንብ ደግሞ ልክ እንደ ቲያትር ቤት ሲጠቀሙት የነበረ በሁለት ከፍለው አንዱን ለዓለማዊ ለሙዚቃ አንዱን ደግሞ ለመንፈሳዊ ቅኔ የሚቀኙበት የተለያዩ ዝማሬዎችን የሚለማመዱበት የነበረው ግንብ ከማለፋችን በፊት ይህ የምትመለከቱት የአንበሳ ቤት የንጉሶቹ አንበሳ ቤት ሲሆን እዚህ ጋር እንደምትመለከቱት አንበሶቹ እዚህ ጋር ሆነው ምግብ እየተሰጣቸው የበሬ ጭንቅላት የዋሊያ ጭንቅላት እየተሰጣቸው እየበሉ እዚህ ይኖሩ ነበር። እዚህ ፊት ለፊት የምታዩትም ልክ እንደዛኛው የአንበሳ መኖሪያ የነበረ ቤት ነው። ደብተራይነሽ በየምድር ነሽ ቁንጮ የለበሽው ነጠላ በታሪክ ተቋጭቶ እንዲያው ያማረ ነው የተዋበ ፈትል በነገስታት። ወደ ስድስተኛው ግንብ ስናልፍ ከስድስተኛው ግንብ አጠገብ ያለው ይህ የምትመለከቱት የፈረስ ማቆያ ሲሆን ንጉሶች ከተለያዩ አገሮች ሲመጡ የተለያዩ ሹማምንቶች አለቆች ሲመጡ ፈረሶቻቸውን እዚህ ፓርክ በማድረግ ወደ ቤተ መንግስቱ ይገቡ ነበር። ይሄኛው የምትመለከቱት ደግሞ አጼ በካፋ ያሰሩት የምግብ አዳራሽ ሲሆን የተለያዩ እንግዶች ሲመጡ የሚመገቡበት የሚጨዋወቱበት የነበረ ግንብ ነው። የውስጡ ስፋት ደግሞ የምታዩትን ይመስላል። ደብተራይነሽ በየምድር ነሽ ቁንጮ የለበሽው ነጠላ በታሪክ ተቋጭቶ እንዲያው ያማረ ነው የተዋበ ፈትል በነገስታት። የመጨረሻውን ግንብ ከማየታችን በፊት ወደ መጀመሪያው ግንብ ለመልሳችሁና ከሱ ጥግ የሚገኘውን ወርቀ ሰቀላ ግንብ ላሳያችሁ። ደብተራይነሽ በየምድር ነሽ ቁንጮ የለበሽው ነጠላ በታሪክ ተቋጭቶ እንዲያው ያማረ ነው የተዋበ ፈትል በነገስታት። ተስለሽ ተጽፈሽ ዘመናት ኑረሻል ጎንን ገስ እያሉ ይቀመጡብሻል። ወርቀ ዘቦ ጌጥ ነሽ ውዲት ውበት ዙማዙሜ ዋይርግ ላይ ጥረት ውዲት ውበት የጥፍጥና እመቤት ድሮና ዘንድሮ ተሞሽሮ መታየት። ወርቀ ሰቀላ ግንብ ላይም እዚህ ጋር የምትመለከቷቸው ሁለት መስኮት የሚመስሉ ነገሮች ላይ ወደ ንጉሱ ማንኛውም ሰው ሲገባ ምለው የቅዱስ ሚካኤልና የቅዱስ ገብርኤል ስዕል አድኖ እዛ ላይ ነበረ። በዛ ምለው ንጉሱም ምንም አላደርገውም ብለው ምለው ወደ ንጉሱ ይገቡ እንደነበር ገራል። በየምድር ደብተራይነሽ በየምድር ነሽ ቁንጮ የለበሽው ነጠላ በታሪክ ተቋጭቶ እንዲያው ያማረ ነው የተዋበ ፈትል በነገስታት። ተስለሽ ተጽፈሽ ዘመናት ኑረሻል ጎንን ገስ እያሉ ይቀመጡብሻል። ወርቀ ዘቦ ጌጥ ነሽ ውዲት ውበት ዙማዙሜ ዋይርግ ላይ ጥረት ውዲት ውበት የጥፍጥና እመቤት ድሮና ዘንድሮ ተሞሽሮ መታየት። ውዲት ውበት ዓለሜን አካሌን ጥገቴን ነሽማቢ ፍቅር ወደ መጨረሻው ቪዲዮም ስንገባ የምናገኝ የምንትዋብ ግንብ ሲሆን በጎንደር የመጨረሻ ጊዜ የተሰራው ግንብ ወይም ደግሞ የጎንደር ፍጻሜ መንግስት ጎንደር የሆነበት ሲሆን ግንቡም የተሰራው በጎንደር ታዋቂ በሆነችው በእቴጌ ምንትዋብ ሲሆን እሷ አጼ በካፋ ሚስት የነበረች ንግስቷን በጣም ብልህ ስለነበረች ብርሃነ ሞገስ ትባል እንደነበር የታሪክ መዛግብቶች ያሳያሉ። ንግስቷም ዶሮ መበለት ያስተማረች 12 ብልት እንዳላት የተናገረች የጎንደርኛ ቀሚስ መጥለፍ የተለያዩ ቅመሞችን መቀመም ያሳየች ጥበበኛ ንግስት ነበረች። የዛሬ ቪዲዮአችን ይህንን ይመስል ነበር። አይ ሆፕ ደግሞ በዚህ ቪዲዮ ትምህርታዊ ነገር እንዳገኛችሁበትና እንደተደሰታችሁበት በቀጣይ ደግሞ ስለ ሁለቱ በሮች እና ስለ 44ቱ ታቦት እና የተለያዩ ስለ ጥምቀተ ባህር የተለያዩ ቦታዎች እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ይመቻችሁ። በየምድር ደብተራይነሽ በየምድር ነሽ ቁንጮ የለበሽው ነጠላ በታሪክ ተቋጭቶ እንዲያው ያማረ ነው የተዋበ ፈትል በነገስታት። ተስለሽ ተጽፈሽ ዘመናት ኑረሻል ጎንን ገስ እያሉ ይቀመጡብሻል። ወርቀ ዘቦ ጌጥ ነሽ ውዲት ውበት ዙማዙሜ ዋይርግ ላይ ጥረት ውዲት ውበት የጥፍጥና እመቤት ድሮና ዘንድሮ ተሞሽሮ መታየት። ውዲት ውበት ዓለሜን አካሌን ጥገ
እዘቴ ነሽማቢ ፍቅር ፍቅር እናት አለሚቱ ግንደ ሀገር እናት ዋጎንተ ትንፋሽ ዋጎንተ